ወአለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። ባለፈው አደርሱል አወል ጀምረን ዷድ ድረስ አደርሰነው ነበር። አሁን ደግሞ ኢንሻአላህ ከጧ እንቀጥላለን። እናንተ በቻላችሁት ያክል ሰብስክራይብ እና ላይክ እያደረጋችሁ ድጋፋችሁን አሳዩን። ኢንሻአላሁ ተዓላ ወደ ቂራአት መርሐባ። ጦ ይሄ የሚወፍር ፊደል ነው። የሚወፍር እስከሆነ ድረስ ደግሞ ጣ እንደምንለው አይደለም። ጣ ይሄ አማርኛ ነው። ጦ ጦ ተብሎ ነው የሚቀራው። ጦ ጦ ቮ ቮ ይሄም ይወፍራል። ዛ አይባልም። ዛ ዛል ነው። ይሄ ደግሞ የሚወፍር እስከሆነ ድረስ ቮ ቮ ነው የሚባለው። ወይም ደግሞ ዟ አይባልም። ዟ ይሄ የፉጭት ድምፅ አይወጣበትም ማለት ነው። ቮ ነው የሚባለው። ከዛ ደግሞ ወደ ቀጣዩ ክፍል አይን 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 የሚወጣው መካከለኛ ከጉሮሯችን መካከል ላይ ነው እንጂ አ አይባልም። አ ሀምዛ ነው፣ ከታች ነው የሚወጣው። ይሄ አይን ነው። አይን ገይን ፈ ቆፍ ይህም ይወፍራል። ቃ አይባልም። ቃ አማርኛ ነው። ቆፍ ተብሎ ነው የሚቀራው ማለት ነው። ከፍ ለም ሚም ኑን ወው ሀ ይሄና የላይኛው የጅም ተመሳሳይ ሀ ይለያያሉ። ያ መፍቱሃው ሀ ይባላል። መፍቱሃ የሆነ ሀ ልምሐ ማለት ነው ባጭሩ። ይሄ ደግሞ መርቡጧ ሀ ይባላል። ከታች ከልባችን ነው የሚወጣው። ከታች አቅሰል ሐልቅ ላይ ይገኛል። ከጉሮሯችን መጨረሻ ክፍል ማለት ነው። ኢንሻአላህ ይሄ ሀ ነው የሚባለው። ያኛው ግን ሀ ነው የሚባለው ማለት ነው። ጉሮሯችንን እፍን በማድረግ ነው ያ የሚወጣው። ይሄ ግን ሙሉ በሙሉ ክፍት ሲሆን ነው የሚወጣው ማለት ነው። ኢንሻአላህ ሀምዘህ ሀምዘህ ተብሎ ይቀራል። የ ኢንሻአላሁ ተዓላ ስላዳመጣችሁኝ አመሰግናለሁ። በቻላችሁት ያክል ሰብስክራይብ አድርጉልኝ። እየጀመርኩ ነው፣ አበረታቱኝ ኢንሻአላህ።